ከሌሊቱ 6 ሰዓት ጭል ባለ ጨለማ ብቻዋን እየተጓዘች በድንገት ከፊትህ አንድ ሴት ቆማል። ግን ዝም ብላ አልቆመችም። እንግዳ በሆነና በሚያስደነግጥ ሁኔታ እየዳነሰች። ይህንን ብታዩ ምን ታደርጋላችሁ? ሀሳብ አስተያየታችሁን ኮሜንት። ይህ ታሪክ ሰርቢያን ዳንሲክ ሌዲ በመባል ይታወቃል። ስለዚህ ፍጡር ነግራችኋለሁ። ፎሎ እያደረጋችሁ እስከ መጨረሻው ተከታተሉ። የአካባቢ ሰዎች በምሽት የሰርቢያን ሀገረኛ ልብስ የለበሰች አንድ ሴት በምሽት መንገድ ላይ ስጨፍር ማየት መጀመሪያ ላይ ያያት ሰው እብድ ወይም ቀልደኛ መስላቸው ነው። ነገር ግን ህጉ አንድ ብቻ። እሷ ስጨፍር ካየሃት ልታናግራት ወይም ልቀርባት አይገባም። በቻልከው አቅም ከአካባቢው መሰወር አለ። ምክንያቱም እሷ ማየትህን ካወቀች ወዲያውኑ ጭፈሯን ታቆማለች። ከዚያም ትልቅ ቢላዋ መዛ ወደ አንተ ትሮጣለች። ፍጥነቷ ፍጥነት እንዳይመስልህ በሰከንዶች ውስጥ ትደርስብሃለች። እስካሁን ድረስ እች ሴት ማን እንደሆነች፣ ለምን እንደምትደርምስና ከጀርባ ያለው ሚስጥር ምን እንደሆነ ማንም ጁላይ 15 እች ፍጡር ማን እንደሆነች፣ ለምን እንደምጨፍር ከቦታው ተገኝቼ ማሳያችሁ ይሆናል። ለእስከዚያው ፎሎ እያደረጋችሁ ጠብቁኝ። ፎሎ ማድረግ እንዳትረሱ። ሰላም